ዛሬ ደግሞ ገራሚና አስማተኛ የሆነ የፊት ውህድ አሳያችኋለሁ። በጣም ቆንጆ ነው። በተለይ ይሄ ብጉር ላለባችሁ፣ የብጉር ጠባሳ ጥሎ ላለፈባችሁ፣ ለቆዳ መሸብሸብ፣ ፊታችሁን ጥቁር ነጠብጣብ ላወጣባችሁ ይህንን ውህድ ብቻ ተጠቀሙት። ዛሬ የማሳያችሁ በሁለት ግብአት ብቻ ነው። ይህንን ከተጠቀማችሁት እመኑ ፊታችሁ ምንም ነገር እንከን አይወጣበትም። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። ዛሬ ይዤት የመጣው የፊት ውህድ ለየት የሚያደርገው ፊታችሁ ላይ ያሉ ነገሮችን ሁሉ ጽድት ነው የሚያደርግላችሁ። በተለይ የጥቁር ነጠብጣቢ፣ ማዲያት፣ ብጉሮቶ ከዛ ጠባሳ ጥሎ የሚያልፍባችሁ እሱን ለማጥፋት ይሄንን ተጠቀሙት። ፊታችሁ እንደ መሸብሸብ ለሚል ያለ እድሜ የፊት መሸብሸብ ላጋጠማችሁ ይሄንን ውህድ ሰርታችሁ በቤታችሁ ተጠቀሙት። እና ቤተሰቦች አሁን ወደ አሰራሩ እንሄዳለን። ወደ አሰራሩ ከመሄዳችሁ በፊት ሁሌ እንደምላችሁ ቪዲዮውን ስትጀምሩ ላይክ አድርጉ። ከዛ ደግሞ ለቤት አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኖ ላለሁን ወደ አሰራሩ ስንሄድ በጣም ቀላል ነው። በሁለት ግብአት ብቻ ነው የምንጠቀመው የምንሰራው። ቪዲዮውን እስከ መጨረሻው ተመልከቱት። እንግዲህ መጀመሪያ እንዳያችሁት ቅርንፉል ነው። ቅርንፉል አንድ ማንኪያ የሚሆን ቅርንፉል ትወስዱና በአንድ ብርጭቆ የሚሆን ውሃ ላይ ታፈሉታላችሁ ማለት ነው። ከ5 እስከ 7 ደቂቃ ባለው እሱን ትክትክ ታደርጉታላችሁ። ከዛ እንደምታዩት ታወጡትና ታጠሉታላችሁ ማለት ነው። ይሄ የፊት ውህድ እመኑኝና ተጠቀሙት። በጣም ቆንጆ ነው። ፊታችሁን እንዴት እንደሚያበራ ፊታችሁ ላይ ያለ ነገርን በሙሉ ጽድት ነው የሚያደርግላችሁ። ይሄ በሳይንስ የተረጋገጠ ነገር ነው። ተጠቀሙት ቤተሰቦች። የፊታችሁን ቆዳ ለማደስ ከፈለጋችሁ የጥቁር ነጠብጣብ፣ የጠባሳ እና የጥቁር ነጠብጣቦችን ለማጥፋት ከፈለጋችሁ የቆዳችሁን ቀለም ማስተካከል ከፈለጋችሁ ይህንን የፊት ውህድ ተጠቀሙት። ከዛ በኋላ እንደዚህ አድርገን ካጠለልን በኋላ ሁሉንም ውሃ እንጠቀመውም። እናንተ ይሄ ይበቃኛል፣ እስከዚህ ጊዜ ይበቃኛል የምትሉትን መጥናችሁ ውህዱን መስራት ትችላላችሁ። ይህንን ውጭ ላይ አናስቀምጠውም፣ ፍሪጅ ውስጥ አስቀምጠን ስንጠቀም እያወጣን መጠቀም ነው። ውጭ ላይ አይቆይም። አሁን በተለይ ሙቀት ሰዓት ስለሆነ እዚህ ይበላሻልና ፍሪጅ ውስጥ እያስቀመጣችሁ ነው መጠቀም የምትችሉት። ከዛ እንደዚህ አድርገን እንቀንሳለን። እኔ አሁን ይሄ ለእኔ ይበቃኛል፣ የምጠቀመውን ያክል ውህድ የምሰራበት የቅርንፉል ውሃ ወስጃለሁ ማለት ነው። ከዛ እዚህ ላይ ምን ትጨምራላችሁ መሰላችሁ? የበቆሎ ዱቄት ወይም ነሻ ትጨምሩበታላችሁ። ያው ነሻው እንዳይጓጉልባችሁ ያጠለላችሁት ይሄ የቅርንፉል ውሃ እስከሚቀዘቅዝ መቆየት አለባችሁ ማለት ነው። ከዛ በኋላ ነሻውን ትጨምሩትና እሱም ታዋህዱታላችሁ፣ ታደባልቁታላችሁ ማለት ነው። አንድ የሻይ ማንኪያ የሚሆን ነሻ ይበቃችኋል። እንደኔ እንደመጠንኩት ውሃ መጠን ነው እንግዲህ ነሻው ወይም ደግሞ የበቆሎ ዱቄቱ የሚጨመረው ማለት ነው። ከዛ ይሄ እየቆየ ሲሄድ እንግዲህ እየቀላ ነው የሚሄደው፣ የቅርንፉሉን ከለር እየያዘ ነው የሚሄደው። ከዛ በኋላ እንደዚህ ካደረጋችሁ በኋላ ውሃ ታፈሉና እቃው ላይ እንደዚህ አድርጋችሁ እቃው ላይ ተጨምሩና በውሃው በእንፋሎቱ ብቻ ነው ክሬሙን የምሰሩት ማለት ነው። የፊታችንን ውህድ የምሰራው ከታች የሞቀ ውሃ አያችሁት፣ የፈላ ውሃ ተጨምሩና ከዛ እሱን ታማስሉታላችሁ ማለት ነው። ውህዳችሁን ታማስሉታላችሁ እንዳይጓጉልባችሁ። ክሬም እስከሚሆንላችሁ ድረስ የፈላ ውሃ እየጨመራችሁ ውህዳችሁን ክሬም እስከሚሆን ታቆዩታላችሁ፣ ታማስሉታላችሁ ማለት ነው። እንደዚህ ያደረጋችሁ እንግዲህ ቅርንፉል ሁላችሁም እንደምታውቁት ለፀጉራችን በጣም ቆንጆ ነው። ለፊታችን ደግሞ ብጉሩን ለመከላከል ለማከም፣ የቆዳ መሸብሸብን ለመከላከል፣ የብጉር ጠባሳ፣ እንደዚህ ማዲያት፣ በፀሐይ በሙቀት የወጣባችሁ ነገሮችን እንዳለ ጽድት ነው የሚያደርግላችሁ። የቆዳ ቀለማችሁን ለማስተካከል፣ የሞተ የቆዳ ፊታችሁን ለማከም በጣም አሪፍ የሆነ የፊት ውህድ ነው። ከዛ በኋላ ደግሞ ከዚህ ላይ ምንድን ነው የምንጨምርበት? እንደዚህ ክሬም ከሆነልን በኋላ ምን እንጨምርበታለን? ባዝሊን ነው የምንጨምርበት። ባዝሊን ትጨምሩበት አላችሁ። ከዛ ይሄንን ባዝሊን የሚጨምሩት እዛው ላይ በትኩሱ ነው የምትጨምሩት እንዲቀልጥላችሁ። ውሃ እያደረጋችሁ የሞቀ ውሃ ከስሩ እያደረጋችሁ ታቀልጡታላችሁ ማለት ነው። ከዛ ከውህዳችሁ ጋር አንድ ላይ ይዋሃድላችኋል ማለት ነው። ይሄን ነገር በቤታችሁ ሞክሩት። በጣም ቀላል ነው አሰራሩ፣ በቤታችሁ የምታገኙት ነገር ነው። ግን ለፊታችሁ እጅግ በጣም ወሳኝ የሆነ የፊት ውህድ ነው። በነገራችን ላይ እዚህ ላይ መናገር የምፈልገው የቅርንፉድ ዘይትን ብቻውን ፊታችሁ ላይ አትጠቀሙት። ምክንያቱም የቅርንፉድ ዘይት የማቃጠል ባህሪ ያለውና ብቻውን ስትጠቀሙት ጥሩ ላይ መጣ ይችላልና ከሌላ ዘይት ጋር እየቀላቀላችሁ ወይ ደግሞ ከወይራ ዘይት ጋር በመቀላቀል ከኮኮናት ዘይት ጋር በመቀላቀል አንድ ላይ ቀላቅላችሁ ነው መቀባት። ብቻውን ፊታችሁ ላይ ስትጠቀሙት የማቃጠል ባህሪ ያለውና ወይ እንደዚህ በውህድ መልክ አድርጋችሁ ሰርታችሁ ነው መጠቀም። አላርጂክ ላለባችሁ ደግሞ መጀመሪያ ላይ አንገታችሁ ስር እንደዚህ ቅብት አድርጋችሁ ሞክራችሁ አላርጂክ ከሌለባችሁ መጠቀም ትችላላችሁ ማለት ነው። እና በጣም አሪፍ ነው ቤተሰቦች። ከዛ ደግሞ የጨመርኩበት እንግዲህ ባዝሊን ነው። ሁላችሁም የምትጠቀሙት ባዝሊን ነው። እሱ ደግሞ ባዝሊን ደግሞ ጥቅሙ የደረቀ ቆዳን ለማለስለስ በተለይ በክረምት ወራት ወይም አየሩ ሲደርቅ ለሚፈጠር የፊት መድረቅ
የፊት መሰነጣጠቅ፣ እሱ ደግሞ ቆዳ ላይ በመቀባት እንግዲህ እርጥበቱን እንዲቆይልን ያደርግልናል ማለት ነው። ለከንፈርም እንክብካቤ ይሆናል። ከንፈራችን ሲሰነጣጠቅብን ስስ የቆዳ ክፍሎችን ለመጠበቅ ቫዝሊን ወሳኝና ተመራጭ የፊት መንከባከቢያ ነው ማለት ነው። እና ቤተሰቦችን እንደዚህ አድርጌ ሰርቸዋለሁ። እንደምታዩት በጣም ቆንጆ ነው። ፊታችሁ ላይ ስታደርጉት ደግሞ እንዴት ደስ እንደሚል። አላርጂክ ያለባችሁ እንግዲህ እንደነገርኳችሁ እጃችሁ ላይ ወይም ደግሞ አንገታችሁ ስር ቀብታችሁ አላርጂክ መኖሩንና አለመኖሩን ለይታችሁ አውቃችሁ ነው ከዛ መጠቀም ያለባችሁ። ያው ብቻውን ስትጠቀሙት የቅርንፉሉን ውህድ ብቻውን ስትጠቀሙት ነው። አብራችሁ እንደዚህ ቀላቅላችሁ ስትጠቀሙት እኔ ምንም ነገር ይፈጠራል ብዬ አላስብም፣ ግን ለማንኛውም መሞከሩ አይከፋም። እና ቤተሰቦች እንግዲህ ፊታችንን ትጥብ እንልና በሳሙና በምትታጠቡበት ሳሙና ትጥብ ትላላችሁ። ከዛ በኋላ መቀባት ነው። በጣም ደስ ነው የሚለው። እንደዚህ ተቀብታችሁት ማሳደር ትችላላችሁ። አሳድራችሁ መታጠብ ነው። በጣም አሪፍ ነው። በተለይ ጥቁር ነጠብጣብ ካለባችሁ፣ እንደዚህ ማዲያት፣ የብጉር ጠባሳ ጥሎ ላለፈባችሁ፣ ፊታችሁ ለሚሸበሸብባችሁ፣ አይናችሁ ስር ለሚጠቁርባችሁ እንደዚህ አድርጋችሁ ይሄንን ውህድ ተጠቀሙ። አሁን ይሄ ውህድ ለብዙ ጊዜ ይሆነኛል። ፍሪጅ ውስጥ እያስቀመጥኩኝ በምጠቀምበት ሰዓት አወጣና ፊቴን ተቀብቼ አሳድሬ ታጥበዋለሁ ማለት ነው። ቤት ውስጥ የምትውሉ ደግሞ ቀንም ተቀብታችሁ አውላችሁ መታጠብ ትችላላችሁ ማለት ነው። በጣም አሪፍ ነው። ሞክሩት። በጣም ቆንጆ ነው። በጣም ወድጄዋለሁ። ተጠቀሙት። ይሄ ለፊታችሁ ብቻ ሳይሆን ለእጃችሁም ለማንኛውም ቦታ መቀባት ትችላላችሁ። በጣም አሪፍ ነው። ፊታችሁን ጽድት ፍክት ያደርግላችኋል። ፊታችሁ ላይ ያለ ነገር ሁሉ ያጸዳላችኋል ማለት ነው። ተጠቀሙት። እንግዲህ ቪዲዮውን ከወደዳችሁት ደግሞ ላይክ ማድረጋችሁን፣ ለቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ስለምትከታተሉ ያመሰግናለሁ። ለዛሬ ያዘጋጀሁላችሁ ቪዲዮ ይሄንን ይመስል ነበር። በቀጣይ ሌላ ቪዲዮ እስከምንገናኝ እስከዛው መልካም ጊዜ። አመሰግናለሁ።